በስደት የምትኖሪ ከሆነ ይሄ ቪዲዮ ላንቺ ነው። አረብ ሀገርም ይሁን የተለያዩ የአውሮፓ ሀገሮች ሊሆን ይችላል። እዛ ከሆነ የምትኖሪው ይሄ ቪዲዮ ላንቺ ነው መሰለሽ። ብዙ ጊዜ በዙሪያዬ በጣም የቅርብ የሆኑ ሰዎች በስደት ሀገር የሚኖሩ ለፍቶ አዳሪዎች እህቶች አሉኝ። ጊዜ ግን የምመለከተው ነገር ምን መሰለሽ፣ በጣም ብዙ አመት 5 አመት 10 አመት ሰርተው በስደት ቆይተው ወደ ሀገራቸው ምንም ነገር ሳይዙ በባዶ ይገባሉ። ይሄ ምን መሰለሽ፣ አንድ ኃላፊነት የማይሰማው ቤተሰብ በዙሪያቸው ሲከባቸው፣ እንዲሁም አለማስተዋል። ሁልጊዜ ቤተሰብ መርዳት ጥሩ ነገር ነው፣ የሚደገፍ ነገር ነው፣ ግን በልኩ። ምክንያቱም አንቺ 10 አመት 5 አመት ሳታገቢ ሳትወልጂ ሊሆን ይችላል እዛ ቁጭ ብለሽ ጉልበትሽን እየበዘበሽ ጤናሽን አጥተሽ እየሰራሽ ያለሽው እና ቢያንስ ነገ አገርሽ ስትገቢ እንኳን ብትታመሚና ብትወድቂ እጅሽ ላይ ገንዘብ ከሌለሽ ማንም የሚያነሳሽ የለም። ስለዚህ ለምሳሌ 30 ወይም 40 ሺህ የኢትዮጵያ ብር እንኳን ቢሆን በወር የሚከፈልሽ ቤተሰብ መርዳት ካለብሽ 50% በላይ አትለፊ። 50%ሽን ቁጭ አድርገሽ 50%ሽን መርዳት ያለብሽን ማድረግ ያለብሽን ነገር በሱ ማድረግ፣ ቤት መስራትም ሊሆን ይችላል፣ ወጪዎች ሊሆን ይችላል። ለምሳሌ 40 ሺህ ብር ቢሆን ደሞዝሽ 20 ሺህ ብሩን ወደ ኢትዮጵያ ትልኪያለሽ። 20 ሺህ ብሩን ደግሞ ራስሽ ከመሄድሽ በፊት የከፈትሽው አካውንት ካለሽ በዚህ አካውንትሽ ላይ ቁጭ ታደርጊያለሽ ማለት ነው። ወይም ደግሞ እዛ ሆነሽ የምታስቀምጭበት አይነት መንገድ ካለም እንደዛ ማድረግ። በተረፈ አንቺ ማሰብ ያለብሽ ነገርሽ ስትገቢ ቤተሰብ እጅ ዳግም ማየት የለብሽም። ምክንያቱም ቢያንስ እዛ ጉልበትሽን ጨርሰሻል፣ ጤናሽን አጥተሻል፣ የተለያየ ነገር ላይ ቤተሰብ ናፍቆት ልጅሽንም ጥለሽ ሊሆን ይችላል የሄድሽው። ብዙ መስዋዕትነት እስከከፈልሽ ድረስ አላማ ሊኖርሽ ይገባል። መተሽ እዚህ ቤተሰብን እጅ ሳታይ በራስሽ የምትቆሚ፣ ነገ ብትታመሚ በራስሽ መታከም የምትቺ ነው መሆን ያለብሽ እንጂ እዛ ያለሽን ገንዘብ ቤተሰብ ላኪ ባለሽ ቁጥር ኦር ጓደኛ ወይም ባል ምናምን ብቻ የተለያዩ ሰዎች ላኪ ባሉሽ ቁጥር ገንዘብሽን የምትበትኝ ከሆነ እወቂ ነገ ባዶ እጅሽን ነው ቁጭ የምትዩ። ስለዚህ ካሁኑኑ ነቃ ብለሽ ማድረግ ያለብሽን ነገር ማድረግ፣ ገንዘብሽን እየቆጠብሽ ያን ያህል እርዳታ ማያስፈልጋቸው ቤተሰቦች ከሆኑ የተወሰነ አልፎ አልፎ መላክ፣ ካልሆነም እርዳታም ካንቺ ሁሌ የሚጠብቁ ከሆነ ቤትም ለቤተሰብ ይሰራለሁ ብለሽ የምታስቢ ከሆነም 50%ሽን ቁርጭ እያደረግሽ በ50%ሽ እነሱን ሰፖርት ማድረግ ትችያለሽ። ያ 50% ደግሞ ነገ አንቺ ወደ ሀገር መግባት በምታስቢ ሰዓት ለራስሽ ቤትም ሊሆን ይችላል፣ የተለያየ የስራም ንግድ መንቀሳቀሻም ሊሆንሽ ይችላል። በዛ መንቀሳቀስ ትችያለሽ ማለት ነው። ግን አደራሽን እህቴ፣ ምክንያቱም እኔ ይሄን ምክር መመክረሽ በዙሪያዬ በጣም ብዙ ሰዎች ሜዳ ላይ የቀሩ ብዙ ድጋሚ መተው በቃኝ ብለው መተው እዚህ ያለው ሁኔታ ምንም የሚያስኖር ስላልሆነ ባዶ እጃቸውን ስለሆነ የገቡት ድጋሚ ሄዱ ብዙ ሰዎች አውቃለሁ። ግን ድጋሚ የሚሄዱ ከስተታቸው የማይማሩ አይነት ሰዎች ከሆኑ ምንም ዋጋ የለውም ጤናንና እድሜን ከመጨረስ በቀር ማለት ነው። ስለዚህ እባክሽን አሁን ምልሽን ነገር በደንብ ስሚኝ። ተጨማሪ እንደዚህ አይነት ምክሮችን የምትፈልጊ ከሆነ ፓርት 2 ብለሽ ወይም ክፍል 2 ብለሽ ኮሜንት ላይ ጻፊልኝ። የተለያዩ ቪዲዮዎችን ሊጠቅምሽ የሚችሉ ቪዲዮዎችን እሰራልሻለሁ ማለት ነው።